ያለኝ ግምትም እየወረደ መጣ። ትኩረት ሰብስቤ መማር አልቻልኩም። በጣም መድከም ነው ወይ ደካማ ሰው አስተሳሰብ ነው። ዓለምን በፍጹም አጥቷት ታስባት ዓለም ጠባብ አለች ማለት ፍቅረኛ ከእቴ ጋር ማገጠብኝ ከገዛ እቴ ጋር እንግዲህ እኔ ምንም ከሱ ጋር አስፈላጊ ነው መቀጠሉ አስፈላጊ ነው ብያለሁ። እናትና አባቴ አንድ ቀን የሚሉት ሁለቱም በአንድ ቀን ያጣኋቸው ምክንያቱም ስላልተቀላቀልክ ነው። በራስ ስኮፕ ብቻ ነው በራስ ጭንቅላት የምታስበውን ብቻ ስራ ነው እየሞከርክ ያለው። የመጀመሪያው ደረጃ በህይወት ውስጥ መሆን ያለበት ከፈጣሪ ጋር በጣም ቦንድ ማጥበቅ አለ። ወዲያው ነገር ሰርተን መኪና አምገር እንፈልጋለን አይደለም። ስቴፕ አለ ሁሉም ደረጃ። የእውነት የሚያናድድ ፈጣሪ ማንም አይቀርም እሱ አይቀርም። ሰላም ጤና ይስጥልን ተመልካቾቻችን እንዴት ናችሁ? በኢትዮጵያም ሆነ በዓለም ደረጃ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? ዛሬ ግን ሀሳብ ይዤ መጥቻለሁ። ከእናንተ የተላኩ ሲጨንቃችሁ፣ ሲከፋችሁ፣ መፍትሄ ስታጡ ወደኛ የምትልኳቸው ጥያቄዎችና አስተያየቶች አሉ። እነሱን ይዘን ዛሬ መጥተናል። አርቲስት ገነት ንጋቱ ከእናንተ ጋር ቆይታ አደርጋለሁ። የእናንተን ጥያቄ ይዤ የራሴን ሀሳብ ደግሞ እናንተ ላይ ለእናንተ ጨምሬ ተጨማሪ ደግሞ ለኮሜንት ላይ ተመልካቾቻችን አስተያየት እንዲሰጡ ተውላችኋለሁ። ዛሬ በገና ሀሳብ የመጣ ጥያቄ ምንድን ነው? እሺ የመጀመሪያው ጥያቄ መማር እፈልጋለሁ ግን ጎበዝ ተማሪ አይደለሁም። ትምህርት ቤት ላይ ማንም ሰው አይወደኝም፣ ሁሉም ሰው ያገለኛል፣ ሁሉም ሰው ሙድ ይዙልኛል። ለምን እንደሆነ ግን አላውቅም። ትምህርት ቤት መቀየር ፈልጌ ነበረ። ቤተሰቦቼ ግን እንድቀይር ፈቃደኛ አይሆኑም እና አርፈሽ ተማሪ ይላሉ። ለዛ ምክንያት ትምህርት ቤት መሄድም ማስጠላኝ፣ ለትምህርት ያለኝ ግምትም እየወረደ መጣ። ትኩረት ሰብስቤ መማር አልቻልኩም እና ምንድነው ማድረግ ያለብኝ? ትምህርት ቤት ጓደኞቹ ያገሉታል። እንግዲህ ያው ተማሪዎች የሚያገሉት ብዙ ጊዜ ምናልባት መጀመሪያ አካባቢ ስትገባ ራስን ገለል አድርገህ ቆይተህ ከነበረ ከተማሪዎች ጋር የማትገጥም ከሆነ ከእነሱ ጋር ለመመሳሰል የማትሞክር ከሆነ እንዲህ አይነት ችግሮች ይፈጠራሉ። ያም ቢሆን ግን ያው በራስ እምነት፣ በራስ አስተሳሰብ፣ በራስ መንገድ ነው መሄድ ያለብህ ብዬ አስባለሁ። አሁን የትምህርት ፍላጎት ነው ስላገለን የትምህርት ፍላጎት አጣ ማለት በጣም መድከም ነው ወይ ደካማ ሰው አስተሳሰብ ነው ለኔ። ምክንያቱም እነሱ ለአንተ ትምህርት ውጤት መድከም ምክንያት ሊሆኑ አይችሉም። ለአንተ ፌራሪቲ እነሱ ምክንያት ሆነው ላይፍ ሊያበላሹ አይችሉም። እኔ አንተም በሆነ አሁን አንተ ቦታ ብቀመጥ እነሱ ሲያገሉኝ የተሻለ ውጤት ለማምጣት ተጠናለሁ። ህይወት ትምህርት ቤት ብቻ አይደለም ያለው፣ ዩኒቨርሲቲ አለ፣ ከዛ ወደ ማህበራዊ ህይወት ውስጥ ገባለሁ። በጣም ሰፊ ነው። ትምህርት ቤት ተሳልፎ የተወሰነ ጊዜ ነው እና በጣም ብዙ ሰዎች ያገለሏቸው አይችሉም፣ ሰነፎች፣ ምንም ዋጋ የላቸውም የተባሉ ሰዎች አብዛኞች ትልቅ ቦታ ደርሰው በጣም አዳዲስ ኢዝሞች ፈጥረው እናያቸዋለን። እና አንተ በጣም ትልቅ ቦታ መድረስ ትችላለህ። በራስህ በትምህርት በጥናት በዓላማ ጽኑ ከሆንክ ጥናት ላይ ከበረታና የተሻለ ውጤት ማምጣት ከቻልክ ከእነሱ የተሻለ ቦታ ትደርሳለህ። ከእነሱ የተሻለ ሆነ ትገኛለህ ማለት ነው። አንተ እነሱ በጨዋታ አብሮ በመዋል በጓደኝነት ቢያገሉ በትምህርት ደግሞ አንተ እነሱን በልጣቸው እነሱን ልቀህ በልጠህ አሪፍ ቦታ ደርሰህ እነሱን እዚህ ማሸነፍ ትችላለህ። እና ዓለምን በፍጹም አጥቷት ታስባት ዓለም ጠባብ አለች፣ በጣም ሰፊ ናት። እና ከዛ በኋላ ብዙ ቦታ ይጠብቃል። ብዙ ህይወት ገና ልጅ ነው፣ ገና ትምህርት ቤት ነው ያለው እና በዚህ ደረጃ ተስፋ ልትቆርጥ አይገባም። ትምህርት እንዳያስጠላ አይገባም። እንዲያውም ባገለሉ ቁጥር ትምህርትን እየወደድ ትምህርት ላይ ፎከስ ያደርግ ጥናት ላይ ፎከስ ያደርግ የተሻለ ቦታ ለመድረስ ማለት ነው ያለብን ብዬ አስባለሁ። ይህ የኔ ገኝ ሀሳብ ነው። የእናንተ ተመልካቾቻችን ሀሳብ ምንድን ነው? ኮሜንት ላይ አስቀምጡ። የጨነቃችሁን ግራ የገባችሁን መፍትሄ ያጣችሁለትን ጥያቄ በ0905 83 22 83 ላይ ወይ ደውሉልን፣ አሊያም በቴሌግራም እና በዋትስአፕ አድራሻችን በቪዲዮ በድምፅም በጽሁፍም ያለባችሁን ችግር ጻላኩልን። እኛ ደግሞ ለእናንተ መልሰን እንመጣለን። ካለኝ ህይወት ልም ተነስቼ ለእናንተ ማሰባችኋል ማለት ነው። ሁለተኛው እንደገና ያሰብኩት ጥያቄ ምንድነው? እሺ ሁለተኛው ደግሞ በጣም ረጅም ዓመት በፍቅር ከቆዩ ጓደኛዬ ጋር ፍቅረኛዬ ከእቴ ጋር ማገጠብኝ ከገዛ እቴ ጋር ከእናት ከአባቴ ልጅ ጋር ማገጠብኝ እና ምን ላድርግ? ምንድን ነው ማድረግ ያለብኝ? ከእሱ ጋር ኦብቪየስሊ ብሬክ አፕ ነው ያሰብኩ ያለሁት። ነገር ግን እህቴ ናት። እሷን ባየ ቁጥር በጣም ትልቅ ፍቅር ነበረ እና ምንድን ነው ማድረግ ያለብኝ? እንዳላገላት ስጋዬ ናት።
ከሱ ክደት በላይ የእሷ በጣም ባሰብኝ። ምክንያቱም ብዙ ነገር ታውቃለች፣ ብዙ ነገር ማማክራት ለእሷ ስለነበር እና ምን ላይ ከባድ ነው በጣም ማለት አንድ ወንድ እህትማማቾች ጋር አብሮ መተኛት ትንሽ ይከብዳል። እሱ ብቻ ሳይሆን ጥፋተኛ፣ አሁን በትክክል እህትየውም ጥፋተኛ ነች። ለምንድን ነው ከእህቷ ባል ጋር በዛ ደረጃ መባለግ ለምን አስፈልጋት? እንግዲህ እኔ ምንም ከእሱ ጋር አስፈላጊ ነው መቀጠሉ አስፈላጊ ነው ብያለሁ። ምክንያቱም ማብራት ቀጥል ተመልሶ ቀጥሎ ደግሞ ወደ ሊያገባ እሱችን ጥሎ እህትሽን ሊያገባ ሁሉ ይችላል፣ አይታወቅም። በዚህ ደረጃ ደፋር ከሆነ ከዛም በላይ ብዙ ስቴፖች ሊሄድ የሚችል ወንድ ነው የሚሆነው ብዬ ነው የማስበው። ከእሱ ጋር ብሬክ አፕ ማድረጉ ምንም አንድና አንድ ምንም ወደኋላ የምትመለሽበት ጉዳይ ነው ብዬ አላስብም። የኔ ሀሳቡ እኔ ቢፈጠርብኝ እንደዛ ነው ማላረግ የሚችለው። እህትሽን ግን ምንም ማለት ስለማትችይ መቁረጥ ስለማትችይ ይቅርታ አድርግላት፣ ነገሮችን ትተሽ ከዛ በኋላ ያለሽ የፍቅር ግንኙነትም ሆነ ከዛ በኋላ ያለሽ የግል የአንቺ ብቻ የሆነውን ነገር ባለማሳየት ከጓደኛ ጋር ባለማቅረብ እንደምንም ቢሆን ለመከላከል መሞከር ወይ ደግሞ በቤተሰብም በምንም እንድትመከር ማድረግ ነው እንጂ የሚገባሽ ከእህትሽ ጋር ምን ታደርጊያለሽ? ምንም አታደርጊም። ብሬክ አፕ ማድረጋችን ከእህትሽ ጋር በጣም ነው የሚከብደውና ይቅርታ አድርገሽላት ጥፋቷ እንዳትደግሞ በደንብ ነገርሻት፣ ቅሬታ እንዳትሰማሽ አስረድተሻል። ከዚህ በኋላ እንዳታደርግብሽ ነግረሽ ያው ነገሮችን በዛ በደረጃ ትተሽ ማለት ነው እንጂ የሚገባሽ ምንም እንድታደርጊያት አትችይም እንደኔ ሀሳብ። በተረፈ ደግሞ ይሄን ነው በዚህ መልክ መዳን ትችያለሽ የምትሉት ነገር ካለ በኮሚቴ ላይ አስቀምጡላል። ዛሬ የሚያሳብ ሶስተኛ ነው ጥያቄ እንደ እሺ የምትሻው ጥያቄያችን እናትና አባቴ በአንድ ቀን ነው የሞቱት። ሁለቱም በአንድ ቀን ያጣኋቸው። እንዲሁም 9 እህትና ወንድም ነበር። 9ኙንም አጥቻቸዋለሁ በተለያየ ቀን ቢሆን ያው እናትና አባቴ ኖሮም ቢሆን ቀስ በቀስ ሁሉም ሞቷል። ብቸኛ ልጅ ነኝ፣ በቃ ብቸኛ ሰው ነኝ። እህት የለኝም፣ ወንድም የለኝም። ውጭ ላይ መቀርባቸው ጓደኛም ቢሆን የለኝም። በጣም ቢግ ፋሚሊ ስለነበረ እዛ እርስ በርስ ነበር ከበር የሚደራረገው እና ራሴን ማስተዳደር በጣም ከበደኝ። በጣም ብዙ ነገር እየለፋሁኝ ነው፣ እስቲና እየለፋሁኝ ነው። ግን ራሴን መቻል ሰርቶ ገንዘብ ማግኘት በጣም የከበደኝ። ማየት መፍትሄ ሊጠቀም ምን ላደርግ? እንደዚህ ግራ ገብቶኛል ማለት ሙሉ ቤተሰብ አጥቷል። ሙሉ ቤተሰብ ቢያጣም በዚህ በጣም ነው የማዝነው፣ በጣም ነው የማዝነው። እግዚአብሔር ጽናትና ጥንካሬውን ይስጥህ። ግን ብዙ ካንተም ብዙ ቤተሰብ መሆን የሚችሉ ብዙ ሰዎች አሉ። ከሰዎች ጋር መቅረብ የመጀመሪያ ስቴፕ ነው። ጓደኛ መፍጠር፣ ሌሎች ቤተሰቦች እንዲኖሩ ማድረግ። ቤተሰቦች ማለት ያው ጓደኝነት ትቀርባለህ፣ የጓደኛ ቤተሰብ አለ፣ በጣም ብዙ አለ። ልክ እንደ ወላጅ እንደ ቤተሰብ ሊቀርቡ የሚችሉ ብዙ መልካም ሰዎች ስላሉ የመጀመሪያ ደረጃ መሆን አለበት ሰዎችን መቅረብ ነው። ከሰዎች ጋር መቀላቀል ነው። ማህበራዊ ህይወት ውስጥ አክቲቭ መሆን ነው። እንደዚህ ሲሆን የተሻለ ቤተሰብ ታገኛለህ። ልታጋራው የሚችል መንፈስን ሊያድስልህ የሚችል ሲከፋህ ሊያጽናናህ የሚችል ሲደብርህ ሄደህ የምትጫወትበት የምትዝናናበት የምትበላ የምትጠጣበት ቤት ልታገኝ ትችላለህ። እና የመጀመሪያ ደረጃ ሊሆን የሚችለው ማህበረሰብ ውስጥ መቀላቀል ነው። ማህበረሰብ ውስጥ ስትቀላቀል ያው ነው አሁን ግራ ገባኝ መስራት አልቻልኩም የሚለው ነገር ከተለያዩ ሰዎች የተለያየ አይዲያ የተለያየ ሀሳብ ታገኛለህ። ምክንያቱም ስላልተቀላቀልክ ነው በራስ ስኮፕ ብቻ ነው በራስ ጭንቅላት የምታስበውን ብቻ ስራ ነው እየሞከርክ ያለው። ግን ከሰዎች ጋር ስትቀላቀል የተለያየ ሀሳብ የተለያየ የብዝነስ አቅጣጫ የተለያየ አዳዲስ አይዲያዎችን ከተለያዩ ሰዎች ልታገኝ ትችላለህ። እና የመጀመሪያው የመጨረሻው ትልቁ አማራጭ ማህበረሰብ ውስጥ ተቀላቅለህ ጓደኛ ፈጥረህ ሌሎች ቤተሰቦች መፍጠር ለመቻል ጥረት ማድረግ ነው ያለብህ እና መቀላቀል ነው። ያው ቤተሰብን አታል እግዚአብሔር ያዝናል። ግን በጣም ብዙ ቤተሰብ የሚችሉ በርካታ ሰዎች ስላሉ በእነኛ ውስጥ አዳዲስ ስራዎች መፍጠር ትችላለህ ብዬ ነው የማስበው። የመጀመሪያው ደረጃ በህይወት ውስጥ መሆን ያለበት ከፈጣሪ ጋር በጣም ቦንድን ማጥበቅ አለብህ፣ መቅረብ አለብህ፣ መጸለይ አለብህ። በእምነት ተቋማት የራስህ ተቋም ሄደህ ከፈጣሪ ጋር መነጋገር አለብህ። የእሱን በረከት ለማግኘት በጣም መትጋት አለብህ፣ በመልካምነት መሄድ አለብህ ብዬ አስባለሁ። እሱ ሁልጊዜ ይዘገያል እንጂ ይመጣል፣ የእሱ ውጤት ይመጣል፣ የፈጣሪ ፈቃድ ይመጣል። እና ግን ይህ የሚሆነው ይሄን እያደረግህ አንተ ደግሞ በጣም ጥረት ማድረግ አለብህ። እንደተባለው አንድን ዳይመንድ ለማግኘት በ2 እና በ3 ሜትር ጥልቀት አይደለም የምናገኘው። ከዛም በጣም ዲፕ ወደ ውስጥ በጣም መቆፈር በጣም መሄድ አለብን ማለት እና አንተም በጣም ያለ ምንም ድካምና መሰልቸት በጣም ጥረት ማድረግ አለብህ ስራ ላይ
መሞከር አለብን። እኛ ችግራችን ምንድነው? ወዲያው ሰርተን ወዲያው ገንዘብ ማግኘት እንፈልጋለን። ወዲያው ስሞክረን ወዲያው ሀብት ማግኘት እንፈልጋለን። ወዲያው ነገር ሰርተን መኪና ማግኘት እንፈልጋለን። አይደለም፣ ስቴፕ አለው፣ ሁሉም ደረጃ አለው እና ጥረት እያደረግ መልካም ሰብዕና ይዘህ መልካም ልብ ይዘህ የመጨረሻውን የፈጣሪ ፈቃድ ቀን ግን መጠበቅ አለብን። ያለ መሰልቸት፣ ያለ ወቀሳ፣ ፈጣሪን ባለመውቀስ እናረኩ ፈጣሪ ለዚህ ነው የፈጠርከኝ ጌታ ሆይ በጣም አስጨነቀኝ እየቀጣኸኝ ነው። እኔ በተለይ እየቀጣኸኝ ነው የሚለው አማርኛ በጣም ነው የሚያናድድ። የእውነት የሚያናድድ። ፈጣሪ ማንም አይቀጣም። እሱ አይቀጣም። እሱ የምህረት አምላክ፣ እሱ የይቅርታ አምላክ፣ እሱ ሁሉ ነገር ሰጪ አምላክ ነውና እሱ ስለማይቀጣን ማማር የለብንም። ማማረር ካለ አሁንም ሁልጊዜ ቦታችን ይወረድ ነው። ስንወርድ ደግሞ ሁሌም እያማረርን ስለምንሄድ በጣም ነው የሚደላን ቦታችን። እሱ አይደለም የሚደላን ራሳችን እኛ የምንስበው ኔጌቲቭ ኢነርጂ ነው የሚጥለን እና ፈጣሪን በማመስገንና በመጠበቅ በመጸለይ ከዛ በተጨማሪ በመጣር በቃ በመሞከር ብዙ ነገሮችን በመሞከር የኛ ምንለውን መክሊት የኛ ምንለውን የተሰጠን ነገር ጸጋ ፈጣሪ ሰጠናል። በጊዜው በራሱ ጊዜ ግን ትዕግስት ያስፈልጋል። በጣም ትዕግስት ያስፈልጋል። ብዙ ሰዎች በኢኮኖሚ በጣም ሲወድቁና በስራ በጣም ሲበላሽባቸው ጊዜ በጣም ተጨነው በጣም ከፋኝ በጣም በቃ ምክንያት አልቻልኩም መስራት አልቻልኩም ሊሳካልኝ አልቻለም የሚለው ነገር በፍጹም ነው። ይሳካል መሞከር በቃ እና ትዕግስት ጊዜ መጠበቅ ያስፈልጋልና ጥረት እያደረግ ሶሳይቲ ውስጥ በመቀላቀል ሰዎችን በመፍጠር ከሰዎች ጋር በመቀላቀል ከሰዎች ጋር የተለያየ ሀሳብ በመውሰድ በመስጠት የራስን ጊዜ በትዕግስት ጠብቅ ታገኛለህ እንጂ ነው የማስበው። እና ኢትዮጵያ ደግሞ ኢትዮጵያን እኮ በጣም በማህበራዊ በጣም ሪች ናት። በጣም እንታወቃለን። እና ተቀላቀል በቃ ተቀላቀል። ከፈጣሪ ቀጥሎ ከሰዎች ጋር ተቀላቀል፣ ሞክር፣ ጣር፣ ጠብቅ፣ ታገስ፣ ታገኛለህ። ይሄ የሚያሳም ነው። የእናንተ ምክሮች ሀሳብ ምንድን ነው? ኮሜንት ላይ አስቀምጡለት። እንደዚህ አይነት ችግር ያለባችሁ ግራ የገባችሁ ሰዎች ካላችሁ ደግሞ በ0905832283 ላይ ደውላችሁ ሀሳባችሁን ትገለጹልን። በቴሌግራም በዋትስአፕ እንዲሁም ደግሞ በአካል መተን የህይወት ልምዳችን ለእናንተ ማካፈል እንፈልጋለን የምትሉ ካላችሁ እንደዚሁ በዚህ ደውሉልን እና አግኙን። ለዛሬ የገና ሀሳብ ፕሮግራም ይዤላችሁ ቀርቤ ነበርኩት። አርቲስት ገነት ንጋቱ ነበርኩኝ። በገና ሀሳብ ፕሮግራማችን ነበር። ቻናላችን ሰብስክራይብ፣ ላይክ እና ኮሜንት በማድረግ ቤተሰቡ በዛሬው ጨርሻለሁ።